እኔ የምለው ስደት ነው እንዲወጣሽው ንገሪኝ። ተመርጫለሁ። ሃይ ፋሚሊ እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ እሁድ ነው። ምን እንደምመስል ተውት፣ ጠዋት ነው፣ ገና ጠዋት ነው። ስለዚህ ፀጉሬ በምናምን በሻሼ ምንም እንዳትሉ። ዛሬ እሁድ ነው፣ የወንድሜ ምርቃት ነው እና ቤቱን ላዘገጃጅ ነው፣ ልነሳ ነው ምናምን። እሁዴን አብረን እንዋል። በጣም ነው የምወዳችሁ። እባካችሁን ሰብስክራይብ አድርጉልኝ። ግንባራ መሄዴ ሜል ላካልሽ። ግንባርሽ ከአራት ነው ግንባሯ። ግንባራ አስተካክል። እሺ አይ ላቭ ዩ ካልሻቸው አይ ላቭ ዩ ባያቸው። አይ ላቭ ዩ። ሰብስክራይብ አድርጉ አድርጉ። አንድ ደግሞ አለች እዚህ ጋር ላሳያቸው። ብዙ ነን ብዙ። ጋይሷ ልቅረጻ አንዴ። ሃይ እኔ ደግሞ ትንሿ ነኝ ቢያቸው። የኔ ፍቅር ቢስቲ ከሄላ ክሬም ትልሻለሽ። ፀጉሬን ታጠብኩኝ። ምን መስል እንደነበር አይታችሁኛል አይደለ? ፎቶ ቤት እንሂድ ሲሉ ለምን እኔ ሳልነሳም ብዬ ፀጉሬን ታጥቤ መጣሁ። ከዛ በኋላ አንድ ለእናቷም ለአባቷም ሹፎን አለችኝ። እሷን ለብሼ ደግሞ እመለሳለሁ። ከአንድ ኢትዮጵያ በቀር የለኝ። እንደዚህ አይነት ስታይል ፎቶ አለመነሳት ይደብራል። አንድ ሽፎን ብትሆንም ያለችኝ የቲክቶክ ተከታታዮች በጅም ትታዘቡኛላችሁ። ይሄን ብቻ ሽፎን ስለብስ ይሄ ብቻ ነው ያለኝ። ለዛ ሌላ እስክገዛ እንግዲህ ቻሉት። አባትና ልጅ ተያይዘው አሉ እዛ ጋ። እህትና እህት ተያይዘው አሉ እዚህ ጋ። ገጠራችንን ያያችን እንጨት ምናምን የሌለ ነገር የለም። ይሄ ደግሞ አባት ይባላል። ዛሬ እሁዳችን ይሄንን ይመስል ነበረ። አብራችሁን ስለቆያችሁ በጣም ነው የማመሰግነው። ስንት ሰዓት ነው አሁን? ቆይ ልየው። አሁን 11:20 ሆኗል። ከዚህ ሰዓት በኋላ የተረፈች ኬክ አለችን። እሷን እየበላን የምናሳልፈው። አብራችሁን ስለቆያችሁ አመሰግናለሁ። ሰብስክራይብ አድርጉ፣ ላይክ አድርጉልኝ። ወዳችኋለሁ። ሃይ ፋሚሊ እንዴት ናችሁ? ዛሬ ሰኞ ነው። ቤታችን ነው የምንውለው። ምን ታጥልቃል? ትናንትና የዚህ ግንቦራስ ነበር ምርቃቱ። ዛሬ ሰኞ ነው። ቤታችን ተኝተን ነው የምንውለው። ልንገራችሁ ብዬ ነው ተኝቼ ደግሞ ሌላ ምንም የምሰራው ነገር የለኝም። ደብሮኛል። ማረገው ነገር የለኝም። ብር የለኝም። ካርድ የለኝም። ኦንላይን አልገባም ወይ ላይቭ አልገባም። ካርድ የለኝም። ዝም ብዬ ልተኛ ነው በቃ። አንቺ ወደዚህ እየሮጥሽ አልነበረ ማታ ላይ ነበረም ማለት ነው። አባዬ ከዛ አይቶታል። እማቤቴ ኪድዬ ምን አደረገ ማለት ነው። እስክርቢቷን ከወሰደችብሽ ጋር ከዛ እየሮጥሽ ከዛ ምን አለ አባዬ? ከዛ እቺ ልጅ ትምህርቷን አታጠናም አላለም። ውሸት ግን አይቶታል። ይሄኛው ምን ችግር አለው? ለማንኛውም የሚመቻችሁ ሰብስክራይብ አድርጉልኝ እባካችሁ። ሰብስክራይብ አድርጉልኝ። ስራ የለኝም ምን የለኝም። ዩቲዩብ ላይ ነው ገንዘብ መስራት ያለብኝ። ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። ላይክ አድርጉልኝ። አንድ ወደዚህ፣ አንድ ወደዛ፣ አንድ ወደፊት፣ አንድ ወራ። በጣም ምን እንደማደርግ ካርድ የለኝም፣ ብር የለኝም፣ የማደርገው ነገር የለኝም። አንድ ወደዚህ፣ ልዝፈንላችሁ እንዴ? ልዝፈንላቸው ያሰላሰልኩ ዘውትር በመንፈሴ እልክ የነበርኩት አንተ ያድካም ቅርሴ
አንተ ድካም ቅርሴ የፀጉሬ ነገር ታውት ግንባር አሞኛል ዛሬ ከኔ ልትርቅ የጀመርከው ጉዞ ከኔ ልትርቅ የጀመርከው ጉዞ መች ተገላገለክ ልቤ አንተን አርግዞ አንድ ወደዚህ አንድ ወደዛ አንድ ወደዚህ አንድ ወደላ። ለማንኛውም የሚመቻችሁ ወዳችኋለሁ። ሰብስክራይብ አድርጉልኝ። 61 ሰብስክራይበር ገብተናል። አበረታቱኝ። እኔ ሄዳችሁ አመሰግናለሁ። ደግሞ እንገናኝ። አቤት እሺ፣ የኛ ቤት ጠዋት ምን እንደሚመስል ላሳያችሁ ብዬ ነው። የፀጉሬ ነገር የፊቴ ምናምን አይወራኝ ነገር ስትስተካከል በኋላ ፏፏ ብዬ ታዩኛላችሁ። የኛ ቤት ጠዋት ምን እንደሚመስል ላሳያችሁ። ይሄው ላምጣ። ይሄው እኛኛ ነው የፈለግሽው? ቁጭ በላ ጉርስሽ። ሴትዮ አይ ኖ ኖ ኖ አይሳም እና ዛሬ ቀኑ ሐሙስ ነው። ልወጣ ነው። የኛ ቤት ጠዋት ምን እንደሚመስል ላሳያችሁ። ተረጋጊያ። ስልኬ ሲጀመር አይመችም። ቆይ ስንት ስራ እያለኝ ማለት ነው የምቀርበት ምክንያት ለባብሻለሁ እኮ ያው ለባብሽ ቁጭ ብያለሁ። ያው የምቀርባቸው ምክንያቶች ያው አንድ በግራ አንድ በቀኝ 6 ሰዓት ተቀጠሮ ማለት ነው። 6 ሰዓት ነው እና እየተባልኩትኝ አሁን ስንት ሰዓት ነው? ቆይ ቼክ ላድርግ። ስልኬ በጣም ሰዓት ሄዷል። አይታችሁኛል። ቀደም እህቶቼ ምናምን አለቀም ብለው ለእነሱ ጋር ሰው የለም ነበረ። አንድ እነሱ፣ ሁለተኛ ይኸው ብር ገባልኝ ብዬ ለካ ራሴ ያወጣው ቴክስት ብር የለኝም። ብር እየተባለ ነገር የለኝም። ጌታም ዛሬው ላይ መጣሁ ተበድቼ ነው። እንዴት እንደሚሆን አላውቅም። አሁን 25 ጉዳይ ለ8 ነው። እንዴት እንደማደርግ አላውቅም። ወይኔ ጌታ ኢየሱስ። ኦዲሽን ከሆነ በጣም ነው የሚደብረኝ። እራሱ ይሄ ስራ የምናገኝበት ኤጀንሲ ነው እና ይጠራል። ኦዲሽን መቼም ማለትም እንደዚህ አይነት ቀን ላይ ይቃለዱ። ለማንኛውም አሁን 22 ነኝ። ቁርስ አልበላሁም፣ ምሳ አልበላሁም። በጣም ርቦኛል። እንዴት እንደምሆን አላውቅም። እንደዚህ ዋጋ ከፍዬለት መቼም የዋጋዬን መልሶ ይከፍለኛል። የከፈልኩለትን ብዬ አስባለሁ። ሩቅ እንደማይሆን ሰብስክራይብ አድርጉልኝ ፕሊዝ። እኔ ግን ከዚህ ይልቅ ፍሪጅ የሚሸልሙትን ባገኝ ነው ደስ የሚለኝ። ፍሪጅ ቢሸልሙኝ ነው ደስ የሚለኝ። ደብሮኛል። 1000 ብር አሸንፈን ነው የምንሄደው። እጅ ለውጣ እኔን እዚህ ጋር እንዴ ሳይመርጠኝ ነው እንዴ? ግብት ልበል እኔ ያለው እዚህ ጋር እኔን ምረጠኝ። ማን ነበር ስሙ? ሴቶች እዚህ ጋር እባክህ ምረጠኝ፣ እባክህ እኔን እዚህ ጋር ደብሮኝ ነው የወጣሁት። ብር በልቼ ካልገባሁት ተጋደለ። ተመርጫለሁ። ከኔ ጋር ባላንስ የሚያደርግ እንዳሸንፍ እየበረጥኩ ብሎክ እየሰራሽ ነው። አረግናሽ። አመሰግናለሁ። ዩቲዩብን ሰብስክራይብ አድርጉ። ሰው ለምንድን ነው የሚያፍረው? ገንዘብ አይደል ወይ? ለብረ ብታፍሩ ብር እኮ ነው። 1000 ብር በለ። በስመ አብ በጣም በሞራል ነበር የገባሁት። አይታችሁኛል አይደል? ሰው ምናምን
ዋኔ ነኝ ማሸነፈው ምናምን እያልኩኝ ከዛ ሰው ሞራል ሆነኝ። እኔም 1000 ብሬን በላውና ምሳ ልበላ ነበር፣ ግን ሰዓቱ ማለት ነው 10 ሰዓት ሆነ። ሰዓቱ ሄደብኝና ባስ ደግሞ እንደ ጉድ ተሰልፏል። ታክሲ ስለማላገኝ በቃ እንደኛን ጠቅልዬ ቤቴ በለዋል። ጌታን ሰዓቱ ሄደ እንጂ በጣም ነው የራበኝ። ምግብ መብላት ብስኩት እየበላሁ ነው። ሰው ባሳያችሁ ላሳያችሁ ድረስ ነው ጥቅጥቅ ብለዋል። ገና በ10 ሰዓት 11 ሰዓት ለሚመጣ ባስ ታክሲ ደግሞ አይታሰብም። ስለዚህ አረፌ ቤቴ እያዘንኩኝ ብስኩቴን እየበላሁ ቤቴ ብገባ ይሻለኛል። አሁን እሑድ እንደምታይ ቲቪ ላይ እየነገርኳቸው ነበር። ወይ ጉድች ማለች እዚህ ጋር ነይ እስቲ ቆይ ነይ የቻልሽውን ነገር ንገሪያቸው። ገና አሁን ያው ቤት መግባቴ ነው። 1 ሰዓት ከምናምን ነው። ወይ ጉድ ምንድነው? ሰሚ ይሄ ምንድነውማ? ጮክ ብለሽ በደንብ እኮ ንገሪ። ምንድነው ስሙ? ስሙ ምንድነው ነው ያልኩሽ? ነይ እዚህ ጋር ሃይባያቸው እና ሐሙስ ይሄን ነበር የሚመስለው። ቀጣይ ግን ኢቢኤስ ላይ የምታዩኝ እንደዚህ ተወዳድሬ ምናምን ሳይሆን የራሴን ስራ ሰርቼ የራሴን ስራ ለማስተዋወቅ ነው ኢቢኤስ ላይ የምታዩኝ። ሰማሽ አይደለ? ከዚህ በኋላ ኢቢኤስ ላይ ያሁኑ እሑድ ስራራጥ ነው የምታዩኝ። ስሚ ከዚህ በኋላ ግን ኢቢኤስ ላይ ቀርቤ የምታዩኝ የራሴን ስራ ለማስተዋወቅ። እሺ ሰማሽ? ሰምተሻል? አንቺ ሰምተሻል? ሃይ ፋሚሊ እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ አርብ ነው። አርብ ደግሞ ዛሬ እቤቴ ነኝ። ትናንት አይታችኋል አይደል? ቸግሮኝ ጌታ ማለት ነው። ቸግሮኝ ማለት ነው። በቃ እግዚአብሔርዬ ወይኔ ጉዴ በቃ እንዲህ ተበድሬ እየመጣሁ ምናምን እያልኩኝ ከራሴ ጋር እያወራሁ እያማረርኩ ምናምን ጌታ መንገድ ላይ የትራንስፖርት ትንሽ ብሎ 1000 ብር ሰጠኝ። ብቻ ትናንትና ከሰዓት በኋላ ከዛ ከኤጀንሲው ከወጣሁኝ በኋላ በጣም ደብሮኝ ነበር። ብሩን ካገኘሁ በኋላ ግን ቅልል ብሎኛል። ዛሬ አርብ ነው። ቤቴን አጸዳዳሁ ምናምን። ከዛ ፀጉር ቤት ልሄድ ነው። ፀጉር ቤት ልሰራ ነው። ይሁት ምን እንደምመስል እባክዎችሁ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ ቪዲዮዬን ፕሊዝ። በጣም ነው የማመሰግነው። በጣም ነው የምወዳችሁ። ለማንኛውም ፀጉር ቤት ልሄድ ነው። ከፀጉር ቤት በኋላ ላይቭ እገባለሁ ብዬ አስቤያለሁ። ቲክቶክ ላይ በጣም ሰነፍ ሰው ነኝ። ላይቭ መግባት ሳስበው ገና ራሱ ማለት ነው ጌታ ትክክል ነው የሚለኝ። ለምን እንደሆነ አላውቅም። እንትን ይመስለኛል ዋይፋይ የለኝም እና ካርድ እየገዛው ነው። በየቀኑ ካርድ እየገዛው ምናምን ነው የምገባውና እሱ ራሱ በጣም ያደክማል። እሱ ይመስለኛል ገና ላይቭ መግባት ማታ መቀመጥ ምናምን ስንፍ ነው የምለው። ምን አባቴ እንደሚሻለኝ አላውቅም። ለማንኛውም በጣም ነው የምትመቹኝ። ትመቹኛላችሁ። ሰብስክራይብ አድርጉልኝ። አመሰግናለሁ። ውጪ ከዋለሽ አንተን እያየች የኔ ገቤን ነው የኛ ቅዳሜ በዚህ ነው እንፍታታ። ሄሎ ዩቲዩብ እንዴት ናችሁ? እኔ ደህና ነኝ። ዛሬ እሑድ ነው። ያለሁት ፒያሳ ነው። ጓደኛዬን ላገኛት ነውና ወደ ፒያሳ እየሄድኩኝ ነው። እስቲ እንዴት ከጓደኛዬ ጋር ቀኔን እንደማሳልፍ አሳያቸዋለሁ። አብራችሁኝ ዋሉ። ቪዲዮ እንሰራለን ምናምን ተባብለናል። እንዴት እንደምናሳልፍ አላውቅም። ብቻ ግን አብራችሁኝ ዋሉ። ሰብስክራይብ አድርጉልኝ። ይሁት ቅልል ያለ ሰው የለም ብዙ ምናምን ደስ ሲል ከለሩ። አሁን እንደምንም አሁን 2 መንገድ ይታየኛል። ቤት በኩል ነሽ 2 መንገድ። እቺን ምን አስመስለው ነው የሰራት? እቺ መሬት ላይ ስናገኛት ብን ብላ የምትሄደዋ የምትበናዋ ፉዬ ገላ እነሱ ይመስላሉ። በጣም ደክሞኛል። ሰው ዋክ ለማድረግ የሚመጣበት ቦታ ላይ እኔ ቅድስት ከገጠር ፕላን አድርጌ እንደ ትልቅ ነገር ስመጣው ምን ይባላል? ዝም ብሎ እኮ ሰው ዋክ ለማድረግ የሚወጣው እዚህ ቦታ ከፍቶኛል። ስኩተር ብነዳ ይሻላል። እንደነዚህ እንደ ፈረንጆች በመኪና ብንሸራዋር
ብንሸራሸር ይሻላል። ይታያችኋል እዛች ጋር በክፍት መኪና ደስ ሲሉ ስኩተር በደቂቃ 8 ብር። በስማም በጣም ውድ ነው። ሳይክል እንኳን 3 ብር ነው በደቂቃ። ግን ሳይክል መንዳት አልችልም። ስኩተር እንዳንነዳ ስኩተር እኔ የምለው ስደት ነው እንዲወጣሽው ንገሪኝ፣ ችግር የለውም እንዴ። በጣም ሩቅ እኮ ነው ማርያምን መቤት። ዋው ሄስኪ ሃይ ሄስኪ ሃይ አይኖን ስማርት ወይኔ ይቅርታ ተሳስተን ነው። በጣም ነው ደከመኝ። ደግሞ ማስቲካውን ማኝከ ይሄ ራሱ ደከመኝ። ማስቲካ ሳላቋርጥ አይስክሬም 250 ብር አይሉ አንድ ስኮፕ ምን አለን። ከዛ እንዴት ነው 250 ብር ለ500 ብር ከፍለን አይስክሬም ምን በለው አለንና ዋችንን ገዝተን ወጣ እና ጌት ይመጣል ገንዘብ። እናንተ ሰብስክራይብ አድርጉልኝና ገንዘብ ላግኝና እንድበላ። ምን አለበት ከአባቴ ጋር ቢሆን የመጣው አልጨነቅማ። ይሄን ግዛልኝ ሰምተህ ከአባትሽ ጋር ስትሆኚ እኮ አሁንማ አትጠይቂም። ግን አሁን ለምሳሌ ለወንድሞቼ አሁን ወይ ብስኩት ወይ ሎሊፖፕ ከተገዛ አባለኔ እላለሁ። እንደዚህ መዝናኛ ቦታ ምናምን አሁን ለምሳሌ ካፌ ስንገባ እኔ ካፌ ስገባ ኬኩ ስንት ይሆን ምናምን ብዬ አስልቼ ነው የምበላው። ከአባቴ ጋር ስሆን ግን ሳልጨነቅ እሱ ስለሚከፍል ምን አገባ የፈለኩትን መርጬ ነው የምበላው። ለዛ ነው ያልኩሽ። ቲክቶክ ላይ ትናንትና የማንም ገርዳሜ መኪና እየያዘች እኔ ብቻ በባስ አልኩ። ያ አይቻለሁ ለከጋ አንተን አለኝ ኮሜንት ላይ ገብቶ አንቺ ከማን ትለያለሽ? አባቴ እመቤቴ ድሳባቸው ይላል። ቆንጆ ስለሆንኩ ነው አባቴ አልኩ። ዝናቡ እየመጣ ነው። እኛ ግን ይኸው እስካሁን ቪዲዮአችንን ሰርተን አልጨረስንም። እስካሁን እንሰራለን ማለት ነው የሰራነው፣ አልጨረስንም። እስካሁን አልጠገብንም። ዝናቡ መጣ፣ ሰዓቱ ነካ፣ እኛ አልጠገብንም። ስልኬም ቻርጀር ሊዘጋ ነው። ወስነናል። አሁን ልንወጣ ነው ዝናቡ ሳይመጣ። አሁን ጨረስንና ወደ ቤቴ እየሄድኩኝ ነው፣ ወደ ገጠሬ። ወይ በጣም ነው የደከመኝ፣ በጣም ነው የደከመኝ። አልገባችሁም? ግን ቆንጆ ቀን ነበር ያሳለፍኩት ምናምን ቲክቶክ ላይ ከዛ የሰራናቸው ፖስት አድርግላችኋለሁ። አሁን ወደ ቤት እየሄድኩኝ ነው። እኔም አባት ቲክቶክ ገንዘብ እንደሚያመጣ ስለማያምንበት እባካችሁ ገንዘብ እንደሚያመጣ ፎሎ እያደረጋችሁ ማስታወቂያ እያሰራችሁ በእናታችሁ አሳምኑ።